ናችሁ የሲኦሲ ተመዝጋቢዎች በሙሉ? እና መጀመሪያ ቪዲዮ ለቅ የነበረ እንዴት ሬጂስተር እንደሚደረግ ወይም ደግሞ ሲኦሲ ሊንኮች ተለቀዋል። በዛ ሊንክ መሰረት እንዴት መመዝገብ እንደሚቻል ሰርቼ ነበር። ነገር ግን የአብዛኛዎቹ ስማቸው ወይም ደግሞ የመጀመሪያው ፈርስት ኔም ትክክል ሆኖ ያባትና ከዘን ፋዘር እና ግራንድ ፋዘር ኔም የተሳሳተ የሆነ ነው ማለት ነው። በዛ ምክንያት ሁለተኛ አይዲ ነምበር ተለቋል። በዛ አይዲ ነምበር መሰረት እንዴት መመዝገብ እንደሚቻል ሁለተኛ ቪዲዮ ነው ማለት ነው። እንግዲህ መጀመሪያ ቀጥታ በሊንኩ መሰረት ሊንኩን በመንካት http የሚለውን ሊንክ በመንካት እንገባለን። ከዛ ከገባን በኋላ ልክ እንደ መጀመሪያው ተመሳሳይ ነው። መጀመሪያው ላይ ይሄኛው ዌልካም ባክ የሚለው ፋይዳ ነምበር እና ፓስወርድ የሚያስፈልገን ምንድነው? እኛ ሎግ አውት ወይም ደግሞ ሳይን አውት ብለን ከወጣን በኋላ ሁለተኛ ለመግባት የኛን ፋን ነምበር እና ፓስወርድ በማስገባት ለመግባት ነው የሚጠቅመን ማለት ነው። ይሄን ፓስወርዱን ከጠፋን ፎርጌት በማለት በዛ መግባት ይቻላል። እንዴት እንደምንገባም ደግሞ ያንንም ቪዲዮ አለ እዛ ማየት ትችላላችሁ። በዛ መሰረት ነው። ነገር ግን ለመጀመሪያ ጊዜ ከሆነ ይሄኛው ያ ማለት የመጀመሪያው ስም የተሳሳተባችሁ ነው ይሄ ቪዲዮ የሚሆናችሁ። ስሙ እስከ አያት እስከ ቅድመ አያት ማለት እስከ አባትና አያት ድረስ ተመሳሳይ ከሆነ ስሙ የተሳሳተ ከሌለው ኢንፎርሜሽኑ ሙሉ ከሆነ በዚህ ይሄ አያስፈልግም ማለት ነው። በቂ ነው የመጀመሪያው። ነገር ግን የተሳሳተባችሁ ካላችሁ ሁለተኛ አይዲ ነምበር ከተላከላችሁ የምታደርጉት ምንድነው? ልክ እንደዛው ሊንክ ቱ ፋይዳ ነምበር በሚለው መግባት ከዛ ሊንክ ቱ ፋይዳ ነምበር የሚለው ሁለተኛ የተላከውን አይዲ ነምበር የተላከ ቁጥር አለ ያንን ቁጥር እናስገባል ማለት ነው። ያንን ካስገባን በኋላ ሁለተኛ ደረጃ የምናስገባው ምንድነው? ፋይዳ ፋን ነምበር ሳይሆን ፋን ነምበሩን በመጀመሪያው ስለተጠቀምነው አሁን ብንሞክረው ምንድነው ኦልሬዲ ሊንክድ ቱ አናዘር ይላል ማለት ነው። ወይም ደግሞ ለመጀመሪያ የተመዝግቧል ሬጂስተርድ ሆኗል እያለ አያስገባንም። ስለዚህ የምንጠቀመው ምንድነው? በጀርባ በኩል ያለውን የፋይዳ ወይም ደግሞ ናሽናል አይዳችንን በጀርባ ያለውን ፊን ነምበሩን እናስገባለን ማለት ነው። 12 ዲጂት ያለውን ፊን ነምበር በጀርባ ያለውን እናስገባለን ማለት ነው። እሱን ካስገባን በኋላ ምን እንላለን? ኮንቲኒው ነው ማለት ነው የምንለው። 12 ዲጂት ያለውን በጀርባ ያለውን እናስገባለን። ከዛ ኮንቲኒው ብለን ምንድነው የምናደርገው? ስለዚህ ምንድነው your account is linked already you can log in and check ነው የሚለው። ያ ማለት ካሁን በፊት እኔ ተስላላኩበት በዚህ ቁጥር በዚህ አይዲ ነምበር እና በዚህ ፊን ነምበር ስላልኩበት ካሁን በፊት ስለተመዘገብኩበት ለዛ ነው። ግን የመጀመሪያ ከሆነ ይሄንን አይላችሁ ማለት ነው። ቀጥታ ያስገባችኋል። ልክ እንደ መጀመሪያው ምን ይነካ ኦቲፒ ይልካል። ከዛ ያን ኦቲፒ ስታስገቡት ምን ይላል? የራሳችሁ ፕሮፋይል የናሽናል አይዲ ፕሮፋይል እና እዛታች እንደገና ሊንክ ቱ አታች ፋይዳ ነምበር የፋይዳ ስካን ያደረጋችሁን ፒዲኤፍ አታች አድርጉ ይላል። እንዲሁም ዝቅ ብሎ ደግሞ ምን አታች አድርጉ ይላል? ሰርቲፊኬት ቴምፖራሪውን አታች አድርጉ ይላል ማለት ነው። እዛ አታች ካደረጋችሁ በኋላ ሙሉ ኢንፎርሜሽን ምንም ሳይዛባ እስከ አያት ወይም ደግሞ እስከ አባት ስም የራስህ የአባትም ሁሉ ሙሉ ስሙ ትክክል ሆኖ ይመጣል ማለት ነው።